ሽንኩርት እዚህ ጋር አለን ማለት ነው። ይሄና ዛሬ ትንሽ ነው የምሰራው። ለምን ሰዎቼ ግማሾቹ ይሄዳሉ፣ ወንዶቹ ማለት ነው። እኛ ሴቶቹ ብቻ ነን ያለነው ማለት ነው። ለዛ ነው ትንሽ የምሰራው ማለት ነው። እናንተ አብዝታችሁ መስራት ትችላላችሁ፣ አሳነሳችሁ መስራት ትችላላችሁ። ያ እንደ ቤታችሁ ነው ውዶቼ። እና ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። እና ቀባብተን ሁሉንም ነገር እንመለሳለን ማለት ነው ኢንሻአላህ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የነጃት ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ከእናንተም ጋር ሰላም፣ ጤና፣ አፍያ እንዲሆን እመኛለሁ። ዛሬ ጁምአ ነው ኢንሻአላህ እንግዲህ ከፖስትኩት ማለት ነው። ሰለላሁ ዐለ ነብይ ኢንሻአላህ። ዛሬ የምናየው ሰመክ መሹይ ነው ማለት ነው። ሰመክ በፎርም ማለት ነው የምንሰራው። እዚህ ጋር ነጭ ሽንኩርት፣ ፍልፍል፣ ከዝበራ አለን። እዚህ ጋር በጣጥ ድንች አለን። እዚህ ጋር ፍልፍል ባረድ አለ ማለት ነው፣ የማይፋጀው ቃሪያ። እዚህ ጋር ሚጥሚጣ አለን ማለት ነው፣ በርበሬ ማለት ነው። ያኔ ፍልፍል ሀር፣ ፍልፍል አህማር። እዚህ ጋር እንደምታዩት ሁሉም ጨው አለ። እዚህ ጋር ኩርኩም እርድ አለን። እዚህ ጋር አበባ ጎመን አለን። እንደምታዩት እዚህ ባዝንጃር ዘይት ዘይቱን ቀን ሀሪፍ ነው ከዘይት ማለት ነው ብትጠቀመው። እዚህ ጋር እንደገና ባህራት አለ ማለት ነው። ባህራት እናንተ ግዴታ ነው የተጠቀምኩትን መጠቀም የለባችሁም። እናንተ የፈለጋችሁትን መጠቀም ትችላላችሁ፣ ቤት ያፈራውን ቤት ያለውን ማለት ነው። እኔ ግን ይሄው እነዚህ ባለኝ ማለት ነው። ከዛ ሰመኩን ይኸውና ጨርሰናል ማለት ነው። በዚህ መልኩ ቀብተን ይሄንን ግን ማለት ነው የብቻ ባጅንጃሩንም በጣጡንም ሁሉን እንደየብቻ ብታረጉት ባታደባላለቁት ጥሩ ነው ማለት ነው። ምክንያቱም በኋላ ላይ ሲደርስ ማንኛው የደረሰውን እንድታወጡ ማለት ነው። ቀድሞ የሚደርስ ሊኖር ይችላል ማለት ነው። ያ እንግዲህ እንደ ፎርማችን ነው ማለት ነው። ቀድሞ ምሳሌ ባጅንጃሮ ቶሎ ይፈጥናል ማለት ነው ከበጣጡ ማለት ነው። እና እንደዛ እንዳያረባችሁ በአንድ በኩል ነው አሁን ያረኩት ባጅንጃሮም በጣጡም በአንድ በኩል አበባ ጎመንም በአንድ በኩል ማለት ነው። ይህን እንደምታወት ከዛ ፎርም እናስገባዋለን ማለት ነው። እዚህ ጋር ሳሎንን እንሰራለን ወጥ ማለት ነው። ለምን መሹይ ስሰራ ግዴታ ነው ይሄን እሰራለሁ ማለት ነው። ባለፈው አሳይቻችኋለሁ ማለት ነው። ይሄ ከርበታና ነጭ ሽንኩርት፣ ፍልፍል ማለት ነው፣ ቃሪያ። እዚህ ጋር ጦማት መጀመሪያ የምንጨምረው እንትን ከሙኑ ማለት ነው። ከሙኑ ትንሽ ከበሰለ በኋላ በዚህ ከጠበስነው በኋላ ከርበታውና ነጭ ሽንኩርቱ እናደርጋለን። ከዛ መጨረሻ ላይ ቲማቲም ጨምር ከሙኑ እንደዚህ እንትን ካለ በኋላ ትንሽ ሲቀላ ጥሩ ነው ማለት ነው። ከዛ ከርበታውን ነጭ ሽንኩርት ምናምን እንጨምራለን ማለት ነው። ፍልፍሉ ይሄውና ጨመርኩ ማለት ነው። ከርበታውን ቶም ፍልፍሉ እዚህ ጋር ያጣነው ውሃ አለን ለሩዙ ማለት ነው። ነጭ ሩዝ ነው የምንሰራው። ከዛ ቲማቲሙን ጦማቱን እንጨምራለን ማለት ነው። ይሄን በኋላ ድልክ ያደርገዋል ማለት ነው።
ሳሎናችን ወጣችን በዚህ መልኩ ሆኗል ማለት ነው። መጨረሻ ላይ እንደዛችን ነጭ ሩዝ የሚሰራው ብያለሁ። ይሄ ውዶቼ እንደዚህ መስራ ማለት በጣም ቆንጆ ነው ማለት ነው። የሆነ እንደምታዩት እና በጣም ቆንጆ ነው ማለት ነው። እንደምታዩት በጣም ሀሪፍ ነው፣ ይጣፍጣል። ስሩና ሞክሩት ማለት ነው። ይሄና በጣም ነው የሚጥመው ማለት ነው። ከእንትኑ ጋር ማለት ነው፣ ከሳሎኑ ጋር ከነጭ ሩዝ ጋር